የእግዚአብሔርን የተገለጠ ህልውና ወይም ደግሞ መገኘቱን መጠበቅ የምንችልበትን መንገድ እንመለከታለን። የእግዚአብሔር ህልውና ሌላ መጠሪያ ስሙ የእግዚአብሔር ፊት ነው። የእግዚአብሔር ፊት ማለት እግዚአብሔር ድምፁን የሚሰጥበት፣ ማንነቱን የሚገልጥበት፣ በልዩነት ከኛ ጋር ግንኙነት የሚያደርግበት ማንነቱ መገለጡ ማለታችን ነው እንጂ በመገኘት ደረጃ እኮ እግዚአብሔር በስፍራ ሁሉ ይገኛል። ትንቢተ ኤርምያስ ምዕራፍ 23 ላይ ሰማያትን የሞላው እኔ አይደለሁም ወይ? ምድርንስ የሞላው እኔ አይደለሁም ወይ ይላል። በስፍራ ሁሉ እግዚአብሔር ሞልቶ አለ። ዳዊት መዝሙር 139 ላይ ሲናገር ወደ ሲኦል እንኳን ብሄድ አንተ በዚያ ትገኛለህ ነው የሚለው። እግዚአብሔር በማንነቱ በስፍራ ሁሉ አለ። የእግዚአብሔር ሀልዎት በህይወታችን መገኘቱ በህይወታችን ብለን ስንነጋገር ግን የተገለጠ ፊቱ እኛን የሚያናግርበት ድምፁን ምሪቱን የሚሰጥበት መገለጡ ማለታችን ነው። እግዚአብሔር የሰውን ልጅ ከፈጠረ በኋላ በኤደን ገነት ነበር ያኖረው። ያ ኤደን ገነት የእግዚአብሔር ፊት ያለበት ቦታ ማለት ነው፣ መገለጡ ያለበት ቦታ። እግዚአብሔር አዳምና ሔዋን ሲስቱ ከነበረበት ስፍራ ሆኖ ሳያቸው ቀርቶ ነው እንዴ ወዴት አለህ ብሎ በኤደን ገነት ውስጥ ድምፁ እየተመላለሰ የመጣው? አይደለም። ያያል ይመለከታል እኮ። ነገር ግን ከሰው ልጆች ጋር ግንኙነት የሚያደርግበት ስፍራ አለ፣ ፊቱን የሚገልጥበት ስፍራ አለ። ያ ኤደን ገነት ነበረ። ስለዚህ በዛ ድምፁ ሲመላለስ መጣ። አዳም ወዴት አለህ? አዳምና ሔዋን ግን ተሸሽገው ነበር። ስለዚህ የእግዚአብሔር ህልውና ሌላ መጠሪያ ስሙ የእግዚአብሔር ፊት ማለት ነው። እግዚአብሔር ድምፁን፣ ራእዩን፣ ምሪቱን የሚሰጥበት መገለጡ ማለታችን ነው። ዳዊት ሲጸልይ ይላል መዝሙር ምዕራፍ 51 ላይ አቤቱ ከፊትህ አትጣለኝ። ደግሞ መዝሙር 27 ላይ አንተ እኮ ፊትህን እሹት ባልክ ጊዜ ፊትህን እሻለሁ፣ ፊትህን እፈልጋለሁ። ልቤ አንተን አለ፣ ተቆጥተህ ፊትህን ከኔ አትሰውር። መገለጥህን አትሰውር ማለቱ ነው። አንድ ሰው አለ እግዚአብሔር ፊቱን የሰወረበት ያውቀዋል። ከሱ በፊት ንጉሥ የነበረ ሰው ነው። እግዚአብሔር በመጀመሪያ ሲያከብረው ሲያነግሰው ነበር የምናውቀው። ኋላ ላይ ግን የእግዚአብሔር መንፈስ ሸሸው። ሳኦል ይባላል። ዳዊት በሳኦል ህይወት ላይ የሆነውን ስለሚያውቅ አሁን እኔን እንደሱ አታድርገኝ እባክህ ከፊት አትጣልኝ ይለዋል። ንጉሥ ሳኦል እኮ በተቀባ ጊዜ የእግዚአብሔር መንፈስ በላዩ ላይ ወረደበት ይላል። የእግዚአብሔር መንፈስ ህልውና መገኘቱ ከእርሱ ጋር ነበረ። ከተቀባ በኋላ ራሱ ሳሙኤል ስለሱ ሲናገር ተመልከቱ እግዚአብሔር የቀባውን እንዴት የመረጠው ልዩ እንደሆነ ተመልከቱ ይላቸዋል። የእግዚአብሔር መንፈስ ሞገስ ከእርሱ ጋር ነበረ። የተገለጠ መገኘቱ ከሳኦል ጋር ነበረ። ኋላ ግን ስትመለከቱ ህይወቱን የጨረሰው ሳኦል እንደዛ አይደለም። አንደኛ ሳሙኤል ምዕራፍ 28 ላይ ሳኦልም እግዚአብሔርን ጠየቀ ይላል። ነገር ግን እግዚአብሔር በሕልም ወይም በነቢያት ወይም በኡሪም አልመለሰለትም። መገኘቱን ፊቱን ከእርሱ አራቀ። ይህንን ዳዊት ያውቃል። ከፊት አትጣለኝ የሚለው ለዛ ነው። ለመሆኑ ለምንድን ነው ሳኦል ከእግዚአብሔር ፊት የተጣለው? የእግዚአብሔርን ፊት መገለጥ ማግኘት ያልቻለው ለምንድን ነው? እግዚአብሔር አድርግ የሚለውን ነገር ስለማያደርግ ነበር። ፈቃዱን ስለሚተላለፍ ነበር። ሁለት ነገሮች እነግራችኋለሁ። የእግዚአብሔር መንፈስ መገኘት ወይንም የተገለጠ ህልውናውና ፈቃዱ ወይንም ደግሞ እንድናደርግ የሚፈልገው ነገር ያላቸውን ትስስር እንመለከታለን። በሁለት ሰዎች ህይወት ነው እንመለከተው። አንደኛው በዮናስ፣ ሁለተኛው ደግሞ በቃየን። ዮናስ እግዚአብሔር ድምፅን ወደ እርሱ አመጣ። ሂድና ወደ ታላቂቱ ከተማ ወደ ነነዌ የእግዚአብሔርን ፍርድ ንገራቸው ብሎ ድምፅን ወደ እርሱ አመጣ። ዮናስ ግን ስለ እግዚአብሔር አንድ ባህሪ ያውቃል። እግዚአብሔር መሐሪ እንደሆነ ፍርድን ከተናገረ በኋላ ሰው ንስሐ ከገባ ከቁጣው እንደሚመለስና እንደሚራራ ያውቃል። ስለዚህ ዮናስ ከእግዚአብሔር ፊት ወደ ተርሴስ ሲኮበልል ዘንድ ተነሳ ይላል። ከእግዚአብሔር ፊት ከእግዚአብሔር ህልውና እንዴት ነው የኮበለለው? አድርግ ያለውን ባለማድረግ። ልክ ሳኦል ከእግዚአብሔር ፊት ቀስ በቀስ እንደሸሸ ማለት ነው። በአንድ ጊዜ አይደለም እኮ የእግዚአብሔር መንፈስ ከሳኦል የራቀው። ዮናስም ልክ እንደዛው ከእግዚአብሔር ፊት ይኮበልል ዘንድ አድርግ ካለው ነገር ሸሽቶ ሄደ። እግዚአብሔር አድርጉ ሚለንና የእግዚአብሔር ህልውና ወይንም የተገለጠ ማንነቱ ፊቱ የተያያዙ ናቸው። ሁለቱን ነጥለን ልናይ አንችልም። የእግዚአብሔርን ፈቃድና የእግዚአብሔርን ምሪትና የእግዚአብሔርን ህልውና ነጥለን ማየት አንችልም። ሰው ከእግዚአብሔር ምሪት ሲሸሽ ከፊቱ ከተገለጠ ህልውናው እየሸሸ ነው።
እግዚአብሔር ግን ዝም አለው እንደ ዮናስን? ዝም አላለው። ወደ ተርሴስ የሸሸበትን መርከብ እግዚአብሔር ራሱ ንፋስ አስነስቶ ማዕበል አምጥቶ ያናውጠው ጀመረ። እግዚአብሔር በመራችሁ መንገድ ስትሄዱ የልባችሁ የውስጣችሁ ሰላም የተጠበቀ ነው። እግዚአብሔር ካላችሁ መንገድ ውጪ ግን መሄድ ስትጀምሩ የዛን ጊዜ እግዚአብሔር ራሱ ሰላሙን ከእናንተ ላይ ማንሳት ይጀምራል። ትዝ ይላችኋል? ሳኦልም እንደዛ አይደለም የሆነው? የእግዚአብሔር መንፈስ ከእርሱ ከሸሸ በኋላ ምንድን ነው የሆነው? ክፉ መንፈስ ይመጣና ያሰቃየው ነበር ይላል። ሰላም ማጣት ጀመረ። የዛኔ ሳኦል ንስሐ ከመግባት ይልቅ ልክ ዮናስ ንስሐ ገባ፣ ወደ እግዚአብሔር ሕልውና እግዚአብሔር ወዳዘዘው ነገር ተመለሰ። ሳኦል ግን በልበ እልከኝነት ሄደ። ልክ ሰላማችሁ ከውስጣችሁ ሲወጣ፣ ሰላማችሁ ከላያችሁ ሲነሳ እግዚአብሔር በፈቃድ መስመር አይደላችሁም እያላችሁ ነው ማለት ነው። ወደ እረፍታችሁ መመለስ አለባችሁ። አተኩራችሁ ማየት አለባችሁ በውስጣችሁ ያለውን ሰላም። መናወጥ ካለ እግዚአብሔር በፈቃድ መንገድ አይደላችሁም እያላችሁ ነው። እየሄዳችሁ ያላችሁበት መስመር እግራችሁ የረገጠው ቦታ የለሁበትም እያለ ነው እግዚአብሔር። ቃይንን ተመልከቱት። እንደ ሳኦል እልከኛ ሆነ። እግዚአብሔር አስቀድሞ መጣና ነገረው፣ ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን ፈጥነህ በእርሷ ላይ ንገስባት። ቃይል እሱን አልሰማም፣ ሄዶ አቤልን ገደለ። በዚህም ደግሞ አላበቃም። እግዚአብሔር ተመልሶ መጣ፣ ጠየቀው፣ አቤል ወዴት አለ? እኔ የወንድሜ ጠባቂ ነኝ ብሎ ለእግዚአብሔር መለሰለት። ለእግዚአብሔር ያለውን ንቀት ተመልከቱ። ለእግዚአብሔር እንደዚህ ተብሎ አይመለስም። እኔ የወንድሜ ጠባቂ ነኝ አይባልም። እግዚአብሔር ምን ማለት ፈልገህ ነው? ምን ላድርግልህ ተብሎ ይጠየቃል። ጌታ ነዋ፣ አምላክ ነዋ። ከዛ እግዚአብሔር ፍርዱን ሲገልጥለት ኃጢአቴ ልሸከማት የማልችላት ከባድ ናት፣ አንተ ከፊትህ ታሳድደኛለህ፣ እኔም በምድር ላይ ኮብላይና ተቅበዝባዥ እሆናለሁ። ልክ ዮናስ ወደ ተርሴስ ኮበለለ እንደሚለው ቃል ቃየልም ስለ ራሱ ሲናገር እኔ ከአንተ ፊት ተለይቼ ኮብላይና ተቅበዝባዥ ሆናለሁ፣ ሰላም የማጣ ሆናለሁ፣ ከፊትህ እወጣለሁ አለ። አሁንም ለንስሐ አይደለም ቃየን እየተዘጋጀ ያለው። በቃ ሰላም ያሳጣውን ነገር የሙጥኝ ብሎ ይዞ መሄድን ፈልጓል። አንዳንድ ሰዎች አሁን ሰዎች ይበድሏቸውና ይቅር ባለማለታቸው እግዚአብሔር ሰላማቸውን ይወስደዋል። ነገር ግን ይህንን ሰው ይቅር ከምል ሰላሜን አጥቼ ብኖር ይሻለኛል ይላሉ። ልክ እንደ ቃየል እልከኛ ልብ አላቸው። እግዚአብሔር እኮ እንደ ቃየል መጥቶ ተው ይህንን ሳይለን ቀርቶ አይደለም። እንደ ሳኦል መጥቶ በሳሙኤል እግዚአብሔር ለምሳሌ መጀመሪያ መስዋዕትን ማቅረብ የሚገባው ካህን ሆኖ ሳለ ራሱ ሲያቀርብ እግዚአብሔር በዛ ተቆጥቶ ነበር። ነገር ግን ሌላ ምድል ሰጥቶት ነበር እግዚአብሔር አማሌቅን አጥፋ ብሎ። አሁንም ግን ሳኦል በልከኝነቱ ሄደ። ምሪቱን ሳይሰጠው ቀርቶ አይደለም። ለእኛም ምሪቱን ሳይሰጠን አይቀርም እግዚአብሔር። በልባችን ሰላም ሲጠፋ ይሄ ስለሆነ ነው። ይሄንን አስተካክል፣ ይሄንን አስተካኪ ሳይለን ቀርቶ አይደለም። ቃየል ከዛ በኋላ ምን ይላል? ከእግዚአብሔር ፊት ወጥቶ ሄደ። ዳዊት ያ እንዳይሆንብኝ ይላል። ከፊትህ አትጣለኝ፣ ተቆጥተህ ፊትህን ከኔ አትሰውር፣ ድምፅህ ከኔ አይጥፋ፣ ዝም አትበለኝ። ሳኦልን ዝም እንዳልከው ፍልስጤማውያን በተከማቹበት ጊዜ እግዚአብሔርን ጠየቀ። በሕልምም አልመለሰለትም፣ እንዳልኳችሁ በኡሪም አልመለሰለትም፣ በነቢያትም አልመለሰለትም። ከዛ ወደ መናፍስት ጠሪዎች፣ ወደ ሙታን ሳቢዎች ሄደ። ከዚህ እንድትጠበቁ የእግዚአብሔርን ሕልውናና መገኘት እንድትጠብቁ የእግዚአብሔር ፈቃድና መስመር ውስጥ መሆናችሁን አረጋግጡ። ያንን የምታውቁት ደግሞ በውስጣችሁ ባለ ሰላም ነው። አንዳንድ ጊዜ ማዕበልና ወጀብ ይነሳል። ነገር ግን የእግዚአብሔር ፈቃድ ያለበት ማዕበልና ወጀብ ሲሆን ውስጣችን ሰላሙ የተጠበቀ ይሆናል። ትዝ ይላችኋል፣ ወደ ጌርጌሴኖን እየሄዱ ሳለ እኮ ሰይጣን ማዕበል አስነስቶ ነበር። ኢየሱስ ግን ተኝቶ ነበር ነው የሚለው። የውስጣችሁ ሰላም አይወሰድም ሰይጣን ባስነሳው ማዕበል ውስጥ። ምክንያቱም እግዚአብሔር መገኘቱ ሕልውናው ከእናንተ ጋር ይሆናል። በእሳት ውስጥ ባለፍክ ጊዜ ከአንተ ጋር ሆናለሁ ያለ ጌታ። የእግዚአብሔር ፈቃድ ውስጥ መሆናችሁን በውስጣችሁ ባለ ሰላም አረጋግጡ። ሰላማችሁ ሲረበሽ ደግሞ ከእግዚአብሔር ፊት ከመሸሽ ይልቅ ወደ እግዚአብሔር ፊት በመመለስ ራሳችንን ደግሞ በማዋረድ አቅጣጫውን መንገዱን እንዲያሳየን በመጠየቅ ትሁት በመሆን ሕልውናውን እንጠብቅ ለማለት ነው። ተባረኩ። በደረቁ አጥንቶች መንፈስ የሚያስገባ ሰራዊት የሚያደርግ የሚያስነሳ የሚቀባ ታሪክ የሚለውጥ እንዳልነበር አድርጎ በተግባር ያሳየ ልጆቹን ታድጎ የበላይ የለም ካንተ በላይ
በማዕበል ቢሆን ሰላም፣ በወጀብ ውስጥ ቢሆን ሰላም፣ የሚያዛልቅ ሌላ የለም 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 የለም። በማዕበል ቢሆን ሰላም፣ በወጀብ ውስጥ ቢሆን ሰላም፣ የሚያዛልቅ ሌላ የለም 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 የለምና ካንተ በላይ የለምና ካንተ በላይ ሰላም ይሆን በቤቴ ላይ የለምና ካንተ በላይ የለምና ካንተ በላይ ሰላም ይሆን በምድሬ ላይ የለምና ካንተ በላይ የለምና ካንተ በላይ ሰላም ሆኗል በቤቴ ላይ የለምና ካንተ በላይ የለምና ካንተ በላይ ሰላም ሆኗል በቤቴ ላይ ሰላም ይሆንማ ሰላም